በሰው ወደ ተጣለ በእግዚአብሔር ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ ኢየሱስ ክርስቶስ እየቀረብን እኛ ደግሞ ለእግዚአብሔር መንፈሳዊ መስዋዕትን እንድናቀርብ እግዚአብሔርን ደስ የሚያሰኝ ያው መስዋዕት አቅራቢ ካህናቶች እንድንሆን እንዲሁም መንፈሳዊ ቤቶች እንድንሆን እንድንሰራ ሐዋርያው ጴጥሮስ በመልእክቱ አስፍሮልናል። ሰው ወደ ኢየሱስ ክርስቶስ እግዚአብሔር ወደ መረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ ክርስቶስ ካልቀረበ በስተቀር እግዚአብሔርን ደስ የሚያሰኝ አገልግሎትም መስዋዕትም ማቅረብ አይችልም። ምክንያቱም እግዚአብሔር የወደደው ደስ የተሰኘበት ልጁ ኢየሱስ ክርስቶስ እንደሆነ በወንጌላት መጽሐፍ ኢየሱስ በዮሐንስ መጥምቁ ሲጠመቅ ከሰማይ የመጣ ድምፅ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሏል። ስለዚህ እግዚአብሔር ደስ የተሰኘበት ኢየሱስ ክርስቶስ ነው። እኛ ደግሞ እግዚአብሔር ደስ እንዲሰኝብን እግዚአብሔር ወደ መረጠውና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ ክርስቶስ መቅረብ አለብን። ፍጥረት ሁሉ ወደ እግዚአብሔር መቅረብ የሚችለው ብቸኛ መንገድ ማነው? የተመረጠውና ክቡር የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሰው አልመረጠውም። የገዛ ወገኖቹ እንኳን አልተቀበሉትም፣ ወንድሞቹ እንኳን አላመኑበትም ይላል። የፈለገ ነገር ቢኖር ግን ዓለም ተቀበለውም አልተቀበለውም፣ ወገኖቹም አመኑበትም አላመኑበትም፣ እግዚአብሔር ግን የመረጠውና ያከበረው ያው ድንጋይ የሆነው ኢየሱስ ነው። ስለዚህ እኛም ደግሞ በክርስቶስ ኢየሱስ የምናምን ዕለት ዕለት ደግሞ ወደዚህ ወደ ያው ድንጋይ ወደ ክርስቶስ መቅረብ አለብን።